ኤርትራን በሚመለከት ለኢትዮጵያ መፍረስ አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው። መዘንጋት ደግሞ የለብን። አሁን ሸኔ ያግዛሉ፣ ቲፒኤልኤፍ ያግዛሉ፣ ፋኖ ያግዛሉ። መሸወድ አያስፈልግም። አሁን ኢትዮጵያ ካልተባላች በስተቀረ አንድ ከሆነች ወደኛ ትዞራለች ብሎ የሚያስቡ ሰዎች አሉበት። ግን ወንድሞቻችን ናቸው፣ ወንድሞቻችን ናቸው። ጠይቀናቸዋል። እኛ እንዴት ነው በአንድ ጊዜ ሸኔን፣ በአንድ ጊዜ ፋኖን፣ በአንድ ጊዜ ቲፒኤልኤፍን ሁለት የማይፈላለጉ ኃይሎች የምታግዙ? ለነሱ ዋና ግብ ኢትዮጵያ ሰላም የሚባል አግኝታ አለማረፏ ነው። ለምን ካረፈች ያ ያልተቋጨ ጉዳይ ይነሳል ስለሚያስቡ አሁን ኮንሸስ መሆን አለብን። በመስደብ በመግፋት አናሳካው። በየዋህነት ደግሞ ካለ እነሱ ማን አለ? ትግራይ ያስፈልገንም ኤርትራ ነው፣ ኦሮሞ ያስፈልገንም ኤርትራ ነው፣ አማራ ያስፈልገንም ኤርትራ ነው። ይሄ ቅል ጅል ብቻ ሳይሆን ጅላንፎ ጭምር ነው። እዚህ ያለውን ሰከንደሪ አድርገህ እዛ አንደኛ ልታረጋ ትሞክር፣ አይጠቅምህም፣ አይጠቅምህም። ዋናው እዚህ ያለው ነው። ኦሮሞ ዋናው አማራ ነው ላንተ፣ ዋናው ትግራይ ነው፣ ዋናው ወላይታ ነው። ቀጥሎ ደግሞ የዋናው ቀጣይ ዋና ደግሞ ኤርትራ ያለው ወንድም ነው። ኢትዮጵያን ውሃ አልባ አድርገህ ወደብ አልባ አድርገህ ወዳጅነት ተረት ነው፣ አይሰራም። ፌር ስትሆን ብቻ ነው። አትወናበድ። ወንድሞች ናቸው። አንድ ቀን ይመጣሉ። ተጋብተሃል፣ ተዋልደሃል፣ አብረ ኖርሃል፣ ጊዜ ያለያይተዋል፣ ጊዜ ይመልሰሃል። እንደምትታረቅ አንድ እንደምትሆን አስበህ ክፉ አትናገር፣ ክፉ አታደርግባቸው። ነገር ግን አሁን ደግሞ ለአንተ የተኙልህና መልካም የሚያደርጉ አስመስለህ ደግሞ አታውራ። እያባሉ ያሉት ነምበር ዋን እነሱ ናቸው። ይሄ ግልጽ መሆን አለበት። ችግሩ ግን ደህንነታቸውን ኢንጆይ ያደርጋሉ። ደህንነት መሆኑ አይገባቸውም። በከፍተኛ በሚያሳዝን ጉስቁልና ውስጥ ያሉ ህዝቦች ናቸው። ቶሎ ፈጥነን ወደ ምንዳ ተሸጋግረን እነዛ ወንድሞቻችንን ወደ ምንዳ ማሸጋገር አለብን። ዕዳ ነው እሱም።